በስነ ስርዓት እነግራቸዋለሁ። በአሁን ሰዓት ካሁን በኋላ ጌታን ተቀብያለሁ፣ በስሙ እጠመቃለሁ። ዮናስ ዮኒ ማኛ ጴንጤ ነው። ነቢይ ነው ካልከው ራሱ ኢየሱስ ነቢይ ከሆነ በኢየሱስ ስምን ጠርቶ ሰይጣን ወጥቷል፣ ሰው ተፈውሷል። በነቢዩ መሐመድ ስም ምንም የተፈወሰ ነገር የለም። ብሪንግ ዋን የነቢዩ መሐመድን ስም ጠርታ የተፈወሰ ነገር ካለ አንገቴን ልስጥ። ብሪንግ ቲስ ነጥ አልኩ። በኢየሱስ ስም ሰይጣን ይወጣል፣ ይፈወሳል፣ ኃጢአት ይሰራል፣ ኤቭሪቲንግ ይደረጋል። ብሪንግ ዩርስ በነቢዩ መሐመድ ስም የሚወጣውን ነገር ዘግበኝ። አራዳ ልጅ ዘግበኝ። ሌትስ ቶክ ዘግበኝ፣ ንገረኝ፣ እናውራ፣ እንነጋገር። በመሐመድ ስም ነቢዩ መሐመድ ስም ብለህ ሰይጣን አታወጣ። ዩ ዶንት ዱ ዩ የለም። አትናደዱ። ሰው ቤት ገብታችሁ ስለ ክርስቶስ ስንነጋገር፣ ባለፈውም ስለ ክርስቶስ ሲናገር ጠብቀው ነው ያበዱብኝ። አሁንም ስለ ክርስቶስ ሳወራ መጥተው ይንጫጩብኛል። የነቢዩ መሐመድ ስም አያድንም። እናውራ። የክርስቶስ ስም ያድናል። ኦ የስ ኦ የስ። ኢየሱስ ክርስቶስ ቁርአን ላይ ከወፍ ነፍስ ፈጥሯል ይላል። ነፍስ መፍጠር ይችላል። ቁርአን ነው የሚለው፣ እኔ አይደለሁ። ቁርአን ላይ ኢየሱስ ክርስቶስ በጭቃ ሰርቶ ነፍስ ዘራባት ይላል። የክርስቶስ ስም በጸሎት ያድናል። የነቢዩ መሐመድ ስም በጸሎት አያድን። ግን ልግደላችሁ ነው የምትሉ፣ እንናገር ትገደላላችሁ፣ እንናገር ጠላት ናቸው የሙስሊም፣ እንናገር ትላላችሁ። you see the difference? አትምጡብን። እፎይንም ኦርቶዶክስን አላስቀምጥ ስትሉ ነው እፎይ የመጣ። አላስቀምጥ ስትሉ ነው የመጣ። እና እያንዳንዱ ሙስሊም የምትጠይቀው ይችን ጥያቄ ነው። በነቢዩ መሐመድ ስም የዳነ ሰው አለ ብለህ ጠይቅ። የነቢዩ መሐመድን ስም ጠርቶ ኃጢአቱ የሰረየለት የዳነ አለ ወይ ብለህ ጠይቅ። በኢየሱስ ግን ሙሉ ድነናል። ዛሬ የሚሰገድ የትኛውንም ክርስቲያን አምጣ፣ በኢየሱስ ድነሃል ወይ ብለህ ጠይቀው። አውድኛለሁ ነው የሚል ኤኒ ክርስቲያን አምጣ፣ ያድናል ከኃጢአት ከምን ፈውስ። ስንት ክርስቲያን ነው የተፈወሰው? ስንት ክርስቲያን ነው አይናቸው የበራው፣ ለምጣቸው የጠፋው፣ ካሉበት በሽታቸው የዳኑት ስንቶች ናቸው? በክርስቶስ። ሰላም ሰላም ሰላም። እንኳን ለፋሲካ በዓል በሰላም አደረሳችሁ። ወንድምና እህቶቼ ሰላማችሁ ብዝት ይበልልኝ። አማን ነው። ክብሩ ይስፋ፣ ክብሩ ይስፋ የእናትና የልጁ። ትላንትና እኔ የተደሰትኩበት በህይወቴ በጣም አርጌ የተደሰትኩበት ቀን ነው። ከሌሎች ቀናቶች ጨምሮ ትልቁ ደስታ የነበረኝ ማዬና ማንዬ ሲወለዱ በጣም ልዩ ደስታ ነበረኝ። በጣም ከዛ በተረፈ ትላንትና ትልቁ የደስታ ቀኔ ነው። ምክንያቱም ኦርቶዶክስ ተዋህዶ መልስ እንዳላት ያየሁበት የተረዳሁበት ብዙ በህይወት የተማርኩበት ነገር ነው። ነገ ደግሞ ልደቴ ነው። 47 ዓመትን ቆረጥማለሁ። ወደ 50 ወደ 60 መውሰድ ይቻላል፣ እንደ ተመቻችሁ ነው። ኤኒዌይስ እኔ የማውቀው 47 ዓመት መቆርጠሜን ነው። እና በዚህ አጋጣሚ ለሙስሊም ወንድምና እህቶቼ ጥሪ አደርጋለሁ። እፎይ እኔ ፔጅ ላይ መጥቶ ወደ 11,000 የሚሆን ህዝብ ባለበት እፎይ የተከሰሰበትን ነገር ምን አድርጓል? ምላሽ ሰጥቷል። ምላሹ ምንድን ነው? እኔ የተከሰስኩበት ይሄ ነው፣ ይህም ብልሃል ተብዬ ነው። መልሱ ደግሞ ከነሱ ሀዲሳቸው ላይ ይኸው ያነበብኩት ይሄንን ነው፣ ሌላ ያልኩት ነገር የለም ብሎ ተናግሯል። ስለዚህ የሙስሊም ወንድምና እህቶቼ ጥሪ ማደርግላችሁ፣ እናንተ መጣችሁ እፎይን ነቢዩ መሐመድ እንደዚህ አይነት ነገር ተብሎ የተጻፈ ነገር የለም ብላችሁ የምትሆኑ ከሆነና ካሳመናችሁን በነቢዩ መሐመድ ጉዳይ ላይ ካሳመናችሁን የመጀመሪያው በድጋሚ
እስልምናን ዮኒ ማኛ ይቀበላል። እኔ ብቻ ሳልሆን እኔ ቤት ያሉ ወንድምና እህቶቼ ክርስቲያኖች አብዛኞቻችሁ እፎይን ካሸነፋችሁ ከእፎይን ነጥብ ካስጣላችሁ እፎይ የሚናገረው ንግግር ስህተት ነው ካላችሁ ኑና ተወያይታችሁ በፍቅር ተወያይተን ይኸው አንዳንድ ቁጥር እሰልማለሁ እያላችሁ እኔም እሰልማለሁ እያላችሁ ወንድምና ክርስቲያን የተዋህዶ ልጆች ፕሮቴስታንቶች እንድትጽፉልኝ በታላቅ ትህትና ጠይቃለሁ። ስለዚህ ሙስሊም ወንድምና እህቶቼ ደግሞ ይህንን ጥሪ ተቀብላችሁ መታችሁ አይ ስለ ነብዩ መሐመድ የተነገረው ንግግር ስህተት ነው፣ የተጻፈው ስህተት ነው፣ ከሌላ ፈጥሮ ነው ያመጣው የሚለውን ነገር የምትሉበት ቀን ይሁንላችሁ። እንግዲህ ከዚህ በላይ የምለው ነገር የለም። እስልምና ትክክለኛ መልስ ካለው ስለ ነብዩ መሐመድ ትክክለኛ ነገር ካለ መታችሁ አስልሙን እያልኳችሁ ነው። አስልሙን እኔ ከነ ቤተሰቦቼ ከነ ሚስቴ ከነ ልጆቼ ሌሎችም የኦርቶዶክስ ልጆች የፕሮቴስታንት ወንድምናቶቻችን ሌላም ክርስትና ሌላ እምነት ያላቸው በሙሉ እንደሚሰልሙ ቃል ገባለሁ። እርግጠኛ ሆኜ ነው የምናገረው። ስለዚህ እናንተም እርግጠኛው ናችሁ እኛን ለማስለም በደስታ መታችሁ ትምህርት አስተምሩ። ሌላው ለማሜ ለምትባል እህትና እርግብ ለምትባል እህታችን አንድ ነገር ልንገራችሁ። ውይይት ዲቤት ስትደረጉ ፖይንታችሁ ለማስጣል የስህተት ነገር ሲሏችሁ ቱግ ነው የምትሉት። ሴቶች ለዚህ ነው በአደባባይ አትስበኩ የምትባሉት። ቱግ ትላላ። ጎበዝ ናችሁ፣ ታውቁታላችሁ። በስሜታችሁ ይመጡና ወደ ስድድብ ይቀየራል። ትላንትና ወደ ስድድብ ሊቀየር ነበር፣ ቶሎ ተቀየርሽ። ፖይንት ሊያስጥሉሽ ሲፈልጉ ፖይንትሽ ላይ አቴንሽን መስጠት እንዳትሰጪ ማድረግ ሲፈልጉ ምን ያደርጓቸዋል? ጠቅ ያደርጓቸዋል። የዛኔ ፖይንታችሁን ትጣችሁ ወደ ሌላ ነገር ትገቡና ነገራችሁ ይበለሻሻል። ስለዚህ ሴቶች ተረጋግታችሁ ነጥባችሁ ላይ ብቻ ፎከስ ካደረጋችሁ መቼም ነጥባችሁን አጥሉም። ይቺን እንደ ቲፑ ሰዷት። ለዚህ ነው እኔ ከሴቶች ጋር በተወሰነ መልኩ ስጨቃጨቅ ነጥባቸውን ማስጥለው። የሆነች ነገር ጠቅ አረግባቸዋለሁ። ቀኑን ሙሉ ቀናቸው ተረብሾ ይውላል። በምን ከነኩኝ ነው? ካልነኩኝ እኔ ጣጣ የለኝም። ለማንኛውም መልካም የፋሲካ በዓል። እኔ ለመስለም እኔ ብቻ ሳልሆን አብዛኛው ኦርቶዶክስና ፕሮቴስታንት ለመስለም ዝግጁ ነው። የነብዩ መሐመድ የመጣውን ጥያቄዎች የምትመልሱልን ከሆነ ያለ ማስረጃ በውሸት የሚወራ ከሆነ ኑና ኤኒ ዴይ መታችሁ እንድታስረዱን ፈልጋለሁ። አህመድ ሮጠ መውጣት እስልምና ነጥብ አስጥልሃል። መውጣት አልነበረብህም። የፈለግከውን ሰው አምጣ ብለህ ነበረ። የፈለግከውን ሰው ኖ አልፈልግም ሌላ ብዬ እራሱን እፎይን ሳመጣልህ ጥለኸው ጠፋ። ስለዚህ አሁንም ሙስሊሞች አትበሳጩ። ስድብ አልነበረም ትላንትና፣ ውይይት ብቻ ነበር። እኔ በማስረጃ አምጡ እያልኩ ማስረጃ እየተነበበልኝ ነበር ሳዳምጥ የነበረው። ድፍን 11,000 ሰው በማስረጃ ነበር ሲያነብ የነበረው። ስለዚህ ይሄን የምትከላከሉበት መንገድ እንግዲህ የእናንተ ፈጣሪ መፍትሄ ያምጣላችሁ። ይሄንን ነው የምለው። ሰላማችሁ ይብዛ። አሁንም መስለም ስለምፈልግ ኑና እፎይንም እኔንም አስልሙን እያልኳችሁ ነው። መልካም ቀን ይመቻችሁ።